ቤተሰብ ሆኑ። ሐረግ ክፍል 59 ውስጥ እንግዲህ እንዳየነው ሉሊት ያው ከቤት ስትወጣ አሁንም ፈርታለች እና ጽዮን ትውስታዋ ተመልሷል ብላ ስላሰበችው ከዛ ቤት አልመለስም ብላለች። አለቃዋ ጋር ስትደውል እንግዲህ እሱ አልተቀበላትም። እዋን ጋር ነው የደወለችው። እዋን ደግሞ ነይ ብላታለች። እንግዲህ የእዋን ማንነትም አላወቀችም። እንግዲህ ለምን እንደምትሸሽም አልነገረቻትም። እዋን ግን ካለቃዋ አጣርታለች ለምን እንደወጣች። እንግዲህ እሷ ድብቅ ናት፣ ማንነቷ እንድታወቅባትም አትፈልግም ማለት ነው ሉሊት። ሆኖም ግን አሁን እሷ ጋር ከሆነች አንዳንድ ኢንፎርሜሽኖች ልትቀበላት ትችላለች ብዬ ተስፋ አደርጋለሁ። ያፌት እንግዲህ አሁንም አልተቀመጠም። ከኤፍራታ ራስ ላይ አልወርድ ብሏል። እንግዲህ እሷን ማግባት ነው የሚፈልገው። ናታንን ደግሞ ማሰቃየት ነው ፍላጎቱ። እንግዲህ ኢፉዬ ከቤት ወጥታ ስትሄድ እሷ ስራዋን እየሰራች ነው። አሁንም ከኢንስፔክተሩ ጋር ካለቃው ጋር ማለት ነው። ያፌት ደግሞ እሷን አገባታለሁ እያለ ነው። ደግሞ በቅርቡ ማግባት እያለት ነው። አሁንም ልታሰቃየኝ ነው እያለች ነው እንግዲህ ኤፍራታ አሁንም በጣም ፈርታለች ማለት ነው። አሁንም እንደ በፊቱ ያደርገኛል እያለች ፍራቻ ውስጥ ነው ያለችው። እንግዲህ ከሱ እጅ እንዴት እንደምታመልጥ ብቻ ባናቅም ደግሞ ናታንም ሰው ጋር ስለሆነ ወይንም ደግሞ በናታን ሊያስፈራራት ይችላል። ወይ ደግሞ ናታንን ትውስታዋ እንድጠፋ ናታንን ጭራሹኑ ሊደብቀውም ይችላል። አናቅም ግን እንዴት ሊያገባት እንደፈለገ ብቻ አናቅም። እንግዲህ አብረን የምናየው ይሆናል ማለት ነው። ናታን እንግዲህ ፈርቷል። እሱ በመጀመሪያ ቤዛ አሁንም ኤፍራታን አልተወቻትም ማለት ነው። አሁንም እሷን እገላታለሁ እያለች ነው። የአባቷ ገዳይም እሷ እንደሆነች ነው ያሰበችው። አሁንም በጥላቻ ስለተሞላች የእሷ ጥላቻ ስላለባት ብቻ ሁሉ ነገር እሷ ላይ ነው አካተተች ያለችው፣ እሷ ላይ ነው እየፈረደች ያለችው ማለት ነው። አሁንም ቢሆን አባቴን የገደለችው እሷ ነች እያለች ነው እንግዲህ ቤዛ ኤፍራታን አልተው እያለች ነው ማለት ነው። ሁሉንም በእያንዳንዳቸው አስከፍላቸዋለሁ እያለች ነው። ያፌትም ደግሞ እሷን በውስጥ እየቀጣት ነው ማለት ነው። ምግብ እያገኘች አይደለም፣ ምግብም እንዳይሰጧት ትዕዛዝ ሰጥቷል ማለት ነው። ያፌት እንግዲህ ሁሉንም ቦታ ተቆጣጥሮታል። የእሱ ተራ ደግሞ መቼ እንደሆነ ባናቅም እንግዲህ ለአሁኑ ሁሉንም ሰዎች እያሰቃየ ይገኛል ማለት ነው። ሴቶቹንም አሁንም በጣም ብዙ ሰዎች በጣም ብዙ ሴቶችን እያሰቃየ ነው። እንግዲህ እሱን ማን እንደሚይዘው ብቻ ባናቅም አንድ ቀን ፍርዱ ማግኘቱ አይቀርም። ናታንም ማንም ሰው ከቤዛ ጓደኛ ጋር ከማንም ሰው ጋር እንዳታወሪ እንዳትቀርቢ እያላት ነው። ሁሉንም ሰው የተጠራጠረ ነው ማለት ነው። ሔዋን እንግዲህ እዛ ቤት ስትመጣ በጣም ተቆጥቷት ነው ከዛ ያባረራት ማለት ነው። ሔዋን ማንነቷ ሲያውቅ ግን ያመሰግናታል ብዬ ተስፋ አደርጋለሁ። እሱም በሰላም ከዛ ከወጣ ይጎዳል እንጂ ግን መሞት አይሞትም ብዬ ተስፋ አደርጋለሁ። ምክንያቱም እሱ ዋና አክተር ስለሆነ ሞት አይችልም ማለት ነው። መሞት የለበትም። አሁን ነገር እንዴት ከያፌት እጅ ሊያመልጥ ይችላል የምለው ነው። እንዴት ከሱ እጅስ ሊወጣ ይችላል? ወይ ደግሞ ጎድቶት ሊለቀውም ይችላል ብዬ አስባለሁ። እንግዲህ ፍላጎቱ ናታንን ማሰቃየት ስለሆነ ሊያሰቃየው ፈልገው ነው ማለት ነው። የሚቀጥለው እንግዲህ ምን እንደፈጠረ አብረን የምናየው ይሆናል። ሰላም ቆዩልኝ። አመሰግናለሁ።